በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ አርሰናል በሜዳው በማንቸስተር ዩናይትድ መሸነፉን ተከትሎ ከተከታዮቹ ማንቸስተር ሲቲ እና አስቶን ቪላ ልዩነቱ ወደ 4 እየጠበበ ሲሆን ለመሆኑ ቀጣዮቹ 5 የሊጉ መርሃ ግብሮች ጨዋታዎች ለሶስቱ ቡድኖች እንዴት ይታያሉ? አርሰናል በሚቀጥሉት ጥቂት ሳምንታት ውስጥ አስቸጋሪ ቡድኖች ሊገጥሙት እንደሚችል ይገመታል። በዚህም ወደ ሊድስ ዩናይትድ እና ብሬንፎርድ የሚያደርጉት ጉብኝትም ቀላል ላይሆን እንደሚችል ተገምቷል። መድፈኞቹ በቅርብ ጊዜ በተደረጉ ጨዋታዎች ላይ የሚያሳዩት ተገላጭነቶች ማለትም ከክፍት ጨዋታ መፍጠር አለመቻላቸውና አለመፈለጋቸው የአርቴታን ቡድን ዋጋ እያስከፈለው ይገኛል የሚሉም አልጠፉም። አሁን ላይ ሶስቱ የዋንጫ ተፎካካሪዎች አርሰናል፣ ማንቸስተር ሲቲ እና አስቶን ቪላ በቀጣይ የሚያደርጉት ወሳኝ 5 የሊጉ መርሃ ግብር የዋንጫ እጣ ፈንታው ሊለዩ እንደሚችሉ ተገምቷል። ነገር ግን እነዚህ ቡድኖች ከ27 ሳምንታት በፊት በሚያደርጉት ጨዋታ ነጥብ ሊጥሉ እንደሚችል ታሳቢም ተደርጓል። 27ኛ ሳምንት ለሶስቱም ቡድኖች እጅግ ወሳኝ መርሃ ግብር ሆኖ ተቀምጧል። በዚህም መሰረት አርሰናል በሰሜን ለንደን ደርቢ ቶተንሃምን ሲገጥም፣ ማንቸስተር ሲቲ ደግሞ በሜዳው ከኒውካስትል ዩናይትድ ሲጫወት፣ እንዲሁም አስቶን ቪላ ከሊድስ ዩናይትድ ይገናኛሉ። 28ኛ ሳምንት አስቶን ቪላ ወልቭስን ሲገጥም፣ በተመሳሳይ አርሰናል ኤምሬትስ ላይ ቼልሲን ያስተናግዳል። እንዲሁም ማንቸስተር ሲቲ ከሜዳው ውጭ ተጉዞ ሊድስ ዩናይትድን የሚገጥም ይሆናል። 33ኛ ሳምንት የሊጉ መርሃ ግብር ለሶስቱም ቡድኖች ወሳኝ ጨዋታዎች ይመስላሉ። ማንቸስተር ሲቲ ከአርሰናል፣ አስቶን ቪላ ከሰንደርላንድ የሚያደርጉት ጨዋታ የሚጠበቁ ናቸው። 37ኛ ሳምንት የሊጉ መርሃ ግብር ሲቀጥል አሁንም እነዚህ የዋንጫ ተፎካካሪ ቡድኖች ወሳኝ መርሃ ግብራቸውን ያከናውናሉ። በዚህም አርሰናል ከበርንሌ፣ አስቶን ቪላ ከሊቨርፑል እና በርንማውዝ ከማንቸስተር ሲቲ የሚያደርጉት ጨዋታ የሚጠበቅ ነው። እነዚህ ላይም የሊጉ አሸናፊ መለየት ካልተቻለ 38ኛ የሊጉ መርሃ ግብር ይቀጥላል። በዚህም መሰረት ማንቸስተር ሲቲ ከአስቶን ቪላ እና ክሪስታል ፓላስ ከአርሰናል የሚጫወቱ ይሆናሉ። ለመሆኑ ከነዚህ 5 የሊጉ መርሃ ግብሮች ውስጥ ለእናንተ የትኛው ክለብ ቀላል ተጋጣሚ ይሆንለታል የሚለውን እናስባለን።